መጽሐፉን ገልጠን ለማብራት ስንጀምር በልጁ የተነገረውን ለማብራራት እንሞክራለን እንጂ በልጁ የተነገረውን ለመተርጎም እንሞክራለን እንጂ ልጁ የተናገረው ላይ የምንጨምረው ልጁ ከተናገረው ውጪም የምንናገረው የለም። የመጨረሻ የእግዚአብሔር ድምፅ፣ የመጨረሻ የእግዚአብሔር መልእክት፣ የመጨረሻው የእግዚአብሔር መልእክተኛ ወደ ሕይወት የሚያደርስ ወደ ዘላለም መንግሥት የሚያገባ ከእግዚአብሔር ጋር የሚያስታርቅ የመጨረሻው የእግዚአብሔር መልእክተኛ ኢየሱስ። የእኛም የሕይወታችን ማዕከልና ባለቤት እሱ ነው። በደንብ አሜን። የሕይወታችን ጌታና ራስ እሱ ነው። ከሱ በቀር ጌታ የለንም። ከሱም በቀር ሕይወት የለንም። እሱ ብቻ አምላካችን ይሁን። ብዙ ጭብጨባ፣ ብዙ እልልታ፣ ብዙ ጩኸት ለነገሥታት ንጉሥ ለሞተው ከሙታን ማዕከል ለተነሳው ለጌታችን ለኢየሱስ ክርስቶስ ይሁን። ኢየሱስ ብቻውን ጌታ። የፊልጵስዩስ መልእክት ላይ ነች። ፊልጵስዩስ እንሂድና እስኪ ትንሽ ፊልጵስዩስ ላይ እንቆይ። ታውቃላችሁ የፊልጵስዩስ መልእክት 4 ምዕራፎች ብቻ ያሉት ግን ደግሞ በጣም እጅግ ውብ የተወደዱ ጥቅሶችና የተወደደ ሐሳብን የያዘ የጳውሎስ ደብዳቤ ነው። ከ5ቱ የእስር ቤት ደብዳቤዎች መካከል አንደኛው የጳውሎስ የእስር ቤት ደብዳቤዎች የሚባሉት 5 ናቸው። ከ5ቱ መካከል የፊልጵስዩስ መልእክት አንደኛው ከ59 ዓመተ ምህረት እስከ 62 ዓመተ ምህረት ባለ ጊዜ ውስጥ እንደጻፈው ይታመናል። የፊልጵስዩስ ቤተ ክርስቲያን ሐዋርያት ሥራ ምዕራፍ 16 ላይ የተመሰረተችው ትዝ ይላችሁ እንደሆነ ጳውሎስ ወደሆነ ከተማ ገባና ወንጌል ለመመስከር ሞከረ። ከዚያ በኋላ የእግዚአብሔር መንፈስ ከለከለው፣ ለወንጌል ሥራ ማለት ነው። ከዚያ ከለከለው። ከዛ አንድ ሰው ወደ መቄዶንያ ተሻገርና እርዳን ብሎ አለው። ፊልጵስዩስ ማለት መቄዶንያ ማለት የፊልጵስዩስ ዋና ከተማ ወይም ፊልጵስዩስ የመቄዶንያ ግዛት ወይም ደግሞ አውራጃ ዋና ከተማ ነች።